ሰላም እንዴት ናችሁ? ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መተናል ማለት ነው። እንግዲህ ባለፈውን ቪዲዮ እንደወደዳችሁት ምንም አልጠራጠርም ማለት ነው። እንግዲህ ዛሬ ደግሞ ኢን ዲቴል ዩቲዩብ ቻናላችን የሚይዘውን ነገር ነው ይዘን የመጣ ነው ማለት ነው። ዛሬ ስለምንድን ነው የምናየው? ስለ ማይንድ ሴት። ዋትስ ማይንድ ሴት ባይዞ ብዙ ሰው መረዳት ያለበት ነገር ነው። ባይዞ ህይወታችን በየቀኑ የሚመራበት ማይንዳችን የሚመራበት ብዙ አክሽኖችን የምንወስድበት በየቀኑ ማይንዳችን ወይ ደግሞ ማይንድ ሴታችን ውስጥ ባለው ነገር ነው ማለት ነው። እንግዲህ እንዳልኳችሁ ዛሬ ስለ ማይንድ ሴት እናያለን ማለት ነው። ማይንድ ሴት ኢስ ኖት ጀስት አስ ኤ ቢሊቭ ባይ ዘ ኢት ኢስ ዘ ሶፍትዌር ነው። ሶፍትዌር ማይንድ ሴት ማለት ዝም ብሎ የሆነ እኛ ውስጥ የተቀመጠ ነገር ነው፣ ግን ደግሞ እንደ ሶፍትዌር ነው ህይወታችንን ረን የሚያደርገው ማለት ነው። በየቀኑ የምንወስዳቸው አክሽኖች፣ ኤቭሪ ዲሲሽኖች፣ እንደዛውም ደግሞ ህይወታችን ውስጥ የምናየው ሪዛልቶች የማይንድ ሴት ውጤት ነው። ባይዞ ጀነራሊ ማይንድ ሴት ማለት ስለኛ፣ ስለ ሰው፣ ስለ ዓለም እኛ ውስጥ የተቀመጠ እምነት ማለት ነው። ስለ ሰው ያለን እምነት ምንድን ነው? ስለ ዓለም ያለን እምነት ምንድን ነው? ስለ ትምህርት ያለን እምነት ምንድን ነው? ስለ ፋሚሊ ያለን እምነት ምንድን ነው? ስለ ኦል ቲንግ ያለን እምነት ምን ይባላል? ማይንድ ሴት ይባላል ማለት ነው። ይሄን ነገር ብዙ ሰው መረዳት አለበት ማለት ነው። እንግዲህ ብዙ ሰዎች ስለ ማይንድ ሴት መጽሐፍ ጽፈዋል፣ ብዙ ነገሮች ሰርተዋል ማለት ነው። ለምሳሌ ካሮል ዴክ ወይ ደግሞ በመጽሐፉ ማይንድ ሴት የሚለው መጽሐፍ አለ። እዛ ውስጥ ያነሳው ነገር አለ። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች፣ ኤካርት ቶለ ዘ ፓወር ኦፍ ናው፣ ዶክተር ጆ ዲስፔንዛ ብዙ ሰዎች እንግዲህ ስለ ማይንድ ሴት ብዙ ነገር አንስተዋል። አዲስ እንዳይሆንባችሁ ማለት ነው። እንግዲህ ማይንድ ሴታችን ለህይወታችን ወይ ደግሞ ለስኬታችን ይጠቅማል ነው፣ ምንም ጥያቄ የለውም። ባይዞ ምንም ጥያቄ የለውም። ማይንድ ሴት ነው the collection of belief assumption and mental pattern ነው። ባይዞ የእምነት ጥርቅሞች፣ እንደዛውም ደግሞ እኛ ውስጥ ያለው እምነት ማይንድ ሴት ይባላል ማለት ነው። ዓለምን ኢንተርፕሬት የምናደርግበት ወይ is the mind set ባይዞ ቅድም እንዳልኳችሁ ካሮል ዴክ ኢዝ ዘ ሳይኮሎጂስት ነው። ባይዞ ሳይኮሎጂስት ምንድን ነው ይላል? ምን ይላል በሱ መጽሐፍ ውስጥ? ኤክስፕሌን ዳት ማይንድ ሴት ኢንፍሉዌንስ ሃው ዊ አፕሮች ቻሌንጅ፣ ለርን ኒው ስኪል፣ ሪስፖንድ ቱ ፌለር እንደ ሴት ጎል ባይዞ ይላል በመጽሐፉ ውስጥ ማለት ነው። ይሄ ማለት ህይወታችን ውስጥ በሚያጋጥመን ቻሌንጆች የምንሰጠው መልስ ከማይንድ ሴት ነው ማለት ነው። እኛ ውስጥ ያለው ነገር ነው ማለት ነው። የእኛ ማይንድ ሴት ዝም ብሎ ረንደመሊ ቡልድ የተደረገ ነገር አይደለም። የሰው ልጅ እንግዲህ ስለ ሰው፣ ስለ ትምህርት፣ ስለ ዓለም የሆነ እምነት አለው ማለት ነው። ይሄ ደግሞ ረንደምሊ የመጣው ነገር አይደለም። ከልጅነታችን ጀምሮ ቡልድ ያደረግነው ነገሮች ናቸው። ከምን? ከፋሚሊ ሊሆን ይችላል፣ ከኤንቫይሮንመንት። ፋሚሊ ስለ ትምህርት ምንድን ነው የነገረን? ሃይስኩሎች ወይ ደግሞ ትምህርት ቤቶች ስለ ኤንቫይሮንመንት፣ ስለ ሶሳይቲ ምንድን ነው የነገሩን? ካልቸርስ፣ ቻይልድሁድ፣ እንደዚሁም ደግሞ ኤዱኬሽን አንድ ዴይሊ ኤክስፒሪየንስ የምናደርጋቸው ነገሮች ከልጅነታችን ሰው ከተወለደ እስከ 8 ዓመት ቡልድ የምናደርጋቸው ነገሮች ናቸው ማለት ነው። ያ ነገር የሰው ልጅ እንግዲህ ከአንድ ጀምሮ ወይ ደግሞ ከዜሮ ኤጅ ጀምሮ እስከ 8 ዓመት ሳብኮንሺየስ ማይንድ ነው ያለው which means ለህይወታችን 88% ህይወታችን ውስጥ ጉል መፍትሄ ያለው ማለት ነው። ምን ሳብኮንሺየስ ማይንድ ህይወታችን ለመቀየር ማለት ነው። ግን ሰው እድሜ ካለፈው በኋላ ሳብኮንሺየስ ማይንድ የለውም which means ከልጅነቱ ጀምሮ ከዜሮ እስከ 8 ዓመት የገነባው፣ የሰማው፣ ያየው፣ ያነበበውን ሁሉ
እዛ ጋር ዴቨሎፕ ያደረገ ሁሉ ሀቢት ይሆናል ማለት ነው። ዊች ሚንስ አይደንቲቲ ያ ነገር ነው ማይንድ ሴት የሚደረገው። ስለዚህ ማይንድ ሴት ረንደምሊ ዝም ብሎ የተገነባ ነገር ሳይሆን ከምንሰማው ከምናየው ነገሮች ቡል የተደረጉ ነገሮች ናቸው ማለት ነው። እነኚህ ነገሮች ሊያስፈልጉ ይችላሉ በልጅነት የገነባ ነው ማለት ነው። እንደዛውም ደግሞ ላያስፈልጉም ይችላሉ ስላችሁ ያን ነገሮች መቀየር ያለብን ነገሮችም አይጠፉም ማለት ነው። እንግዲህ ማይንድ ሴት በሁለት ነው የሚካፈለው። የሰው ልጅ ሁለት ማይንድ ሴት አለው ባይዞ ፊክስድ ማይንድ ሴት እና ግሮዝ ማይንድ ሴት የሚባሉ ማለት ነው። ወይ ደግሞ ቋሚ ማይንድ ሴት እና አዳጊ ማይንድ ሴት። ብዙ ሰው እንግዲህ ይሄንን አይረዳውም። ለምሳሌ ፊክስድ ማይንድ ሴት ወይ ደግሞ ቋሚ ማይንድ ሴት የምንላቸው እንዴት ያምናሉ? አቢሊቲ አር ፐርማነንት ባይዞ እኛ አሁን ያለን ስኪል ፐርማነንት ነው ልንቀይር አንችልም ብሎ ነው የሚያምኑት። ዊች ሚንስ የሆነ ሰው ተምሮ ግራጁዌት አድርጎ በፋርማሲም ይሁን በጤናም ይሁን በምንም ነገር ግራጁዌት ካረገ በኋላ አይ ለእኔ የተሰጠው ነገር ይሄ ነው በቃ እኔ መቀየር አልችልም ብሎ የሚያምኑ ሰዎች ፊክስድ ማይንድ ሴት አላቸው እንላለን። ኢንቴሊጀንስ ካኖት ግሮዝ ብሎ ያምናሉ። ወይ ደግሞ እኛ ያለን ኢንቴሊጀንስ አይለወጥም ብሎ ያምናሉ። ዊች ሚንስ ኢምፕሩቭመንት በቃ አይሰራም የነሱ ህይወት ውስጥ። የኛ ኢንቴሊጀንስ በቃ የኔ ኢንቴሊጀንስ አንዴ ተገንብቷል አይቀየርም ብሎ ያምናሉ። ፌለሪቲ ሚንስ አምኖ ጉድ ብሎ ያምናሉ። ዊች ሚንስ እንግዲህ በሰለጠነ አይምሮ ስናስብ ደግሞ ባወቀ አይምሮ ስናስብ ፌለሪቲ ማለት የህይወቱ አንድ ፓርት ነው ማለት ነው። ፌለሪቲ ያስፈልጋል ብዬ ነው ማምነው ህይወት ውስጥ። ምክንያቱም ብዙ ነገር ነው የምንማርበት ብዙ ነገር ያስተምራል ባይዞ የሆነ ሰው ፌል ሲያደርግ ማለት ነው። ግን ያ ሰው ፊክስድ ማይንድ ሴት ያለው ሰው ህይወቱ ውስጥ ቻሌንጅ ሲያጋጥም ምን ብሎ ነው የሚያምነው? አይ እኔ ብቁ ስላልሆንኩኝ ነው ብሎ ነው የሚያምነው። እኔ ብቁ ስላልሆንኩኝ ነው ቻሌንጅ ያጋጠመው ወይ ደግሞ የወደቅኩት ብሎ ያስባል። እንደዛም ደግሞ ቻሌንጅ ሹድ ቢ አቮይድድ ብሎ ያምናል። ትስ ግሬት ባይዞ ቻሌንጅን ማጥፋት ይቻላል ብሎ ያምናል። ግን ቻሌንጅ ማጥፋት አይቻልም ባይዞ። ስለዚህ እነኚህን ነገሮች የያዙ ሰዎች እነኚህን ሀሳብ የያዙ ሰዎች ምን ማይንድ ሴት አላቸው ማለት ነው? ፊክስድ ማይንድ ሴት። እዚህ ጋር ራሳችሁን ገምግሙ ባይዞ። እኔ ምን አይነት ማይንድ ሴት ነው ያለኝ? እውነት ቻሌንጅ ሲያጋጥመኝ ላይፍ ውስጥ ምን አይነት ኢንተርፕሬቴሽን ነው የምሰጠው ለቻሌንጁ? ወይ ደግሞ እኔ ስወድቅ ላይፍ ውስጥ እኔ ብቁ አይደለሁም የሚል ከሆነ which is ፊክስድ ማይንድ ሴት አያድግም ማለት ነው። ፊክስድ ማይንድ ወይ ደግሞ ቋሚ ማይንድ ሴት ነው ያለው ማለት ነው። እንደዛውም ደግሞ እኔ ብቁ አይደለሁም እኔ አሁን ያለኝ ስታተስ ሊቀየር አይችልም ብለው የሚያምኑ ሰዎች ፊክስድ ማይንድ ሴት ነው ያላቸው ማለት ነው። እንደዛውም ደግሞ እንግዲህ ፊክስድ ማይንድ ሴት ብቻ አይደለም ግሮዝ ማይንድ ሴትም አለ። አዳጊ ማይንድ ሴት ማለት ነው ሁሌም የሚያስፈልግ። ግሮዝ ማይንድ ሴት ያላቸው ሰዎች ሁሌም ይማራሉ ባይዞ። ከምንድን ነው የሚማሩት? ከሰው ይማራሉ፣ ከውድቀታቸው ይማራሉ፣ ከመጽሐፍ ያነባሉ። ሁሌ እድገት ውስጥ እንደኖሩ ናቸው። ለምሳሌ አቢሊቲ ካን ኢምፕሩቭ ብሎ ያምናሉ። የኔ ስኪል ሊያድግ ይችላል ብሎ ያምናሉ። ኢንቴሊጀንስ ግሮስ ስሩ ለርኒንግ፣ የኔ ኢንቴሊጀንስ እየተማርኩኝ ማሳደግ የምችለው ነገር ነው ብሎ ነው የሚያምኑ። እንደዚያውም ደግሞ ቅድም ምንድን ነው ያለው? ፌለሪቲ ሚንስ አምኖ ጉድ ነው ያለው። እዚህ ጋር ግን ፌለሪት ምን ብሎ ነው የሚገልጹት? በላይፍ ኦፍ ፊድባክ ብሎ ነው የሚያምኑት ማለት ነው እነዛ። እንደዛም ደግሞ ቻሌንጅ አር ኦፖርቹኒቲ ብሎ ያምናሉ። ቻሌንጅ ሲያጋጥመኝ ህይወት ውስጥ ኦፖርቹኒቲ ነው፣ ቻሌንጅ እንደ ኦፖርቹኒቲ ይጠቀማሉ ማለት ነው። እንግዲህ ከነኚህ ሁለቱ የቱ ነው የሚጠቅመው የሚለውን መጠየቅም አያስፈልግም ባይዞ። ግን ደግሞ ፊክስድ ማይንድ ሴት ያላችሁ ሰዎች ቢያንስ ለመቀየር መሞከር አለባችሁ ብዬ አስባለሁ። ሁሉም ነገር ስለሚቻል ማለት ነው። እንደዛም ደግሞ ግሮዝ ማይንድ ሴት ያላቸው ሰዎች እንግዲህ በህይወት ሁሌም አሸናፊ ናቸው። ምክንያቱም ከስህተታቸው ይማራሉ፣ ከሰው ይማራሉ። ፌለርን ድፋን የሚያደርጉበት ወይ ይለያል ማለት ነው። ስለዚህ
የማይንድ ሴት ካታጎሪ ይሄን ይመስላል። ሶ አሁን ደግሞ የምናየው ቅድም እንዳልነው ከልጅነታችን ጀምሮ ቡልድ ያደረግነው ማንነቶች አሉ። እነኛ ነገሮች እንዴት ነው የሚቀየሩ? ባይዞ ያ ነገሮች ኦልሬዲ ኢትስ አወር ዌይቨር ብሊቫችን ሆኗል። ከብሊቭም አምኖ አይደንቲቲ ሆኗል። ሜቢ ቡልድ ያደረግናቸው ነገሮች ላይጠቅሙን ይችላሉ። ባይዞ ህይወታችን ላይ በሃይማኖት ሲያስተምሩን ሌላ የተሳሳተ ነገር ሊያስተምሩን ይችላሉ። ይቅርታ አድርጉልኝ እዚህ ጋር ይኖራል። ኤንቫይሮንመንት ፋሚሊያችን ጥሩ ነገር ላያስተምረን ይችላል። ኤንቫይሮንመንት ጥሩ ነገር ላያስተምረን ይችላል። ያ ነገር ግን እኛ በማናውቀው ወይ ደግሞ ሰብኮንሽስ ማይንድ ውስጥ ፕሮግራም ተደርጓል። ያ ነገር መቀየር አለበት። እንዴት ነው የሚቀየረው የሚለውን በደንብ ነው የምናየው ማለት ነው። ሰው እንዳልኳችሁ ማይንድ ሴት ከብዙ ነገር ነው። ከሪሊጅን፣ ካልቸር፣ ኤንቫይሮንመንት፣ ሶሳይቲ፣ ፋሚሊ ከዛ ነው የሚገነባው። እንግዲህ ዶክተር ጆ ዲስፔንዛ ምን ብሎ ነው የሚያምነው? the subconscious mind is programmed by repetition and emotion which is great by the way። ይሄ በጣም ትልቅ ነገር ነው። ይሄ ዶክተር ጂ ዲስፔንዛ ያለው ማለት ነው። አይምሮአችን እንግዲህ በሶስት ስቴጅ ነው የሚካፈለው። ሰብኮንሽስ ማይንድ አለ፣ ክሪቲካል ማይንድ አለ፣ ኮንሽስ ማይንድ አለ ማለት ነው። ሰው ቅድም እንዳልኳችሁ ሰብኮንሽስ ማይንድ 88% ለህይወታችን ቦታ ያለው ማለት ነው። ህይወታችን ውስጥ ጥቅም ያለው እሱ ነው ማለት ነው። ግን አሁን ላይ ትላልቅ ሰዎች ስምንተኛ እድሜ ካለፉ በኋላ አይኖራቸውም። ያን ነገር ኦልሬዲ ክሎዝድ ተዘግቷል ማለት ነው። ግን ሰብኮንሽስ ማይንድ እንዴት ነው የሚያምነው? ሪፒቲሽን እንግዲህ በልጅነታችን ደጋግመን የሰማነ ነገሮች፣ ደጋግመን ያየናቸው ነገሮች፣ ደጋግመን የምናነባቸው የሚነገረን ነገሮች ሰብኮንሽስ ማይንድ ውስጥ ምን ይሆናሉ? ሴፍ ይሆናሉ። እንደዚያውም ደግሞ በሪፒቲሽን ብቻ ሳይሆን በኢሞሽን ማለት ነው። ዋት ዩ ሂር የምታስበው ነገር፣ የምታየው ነገር፣ የምታወራው ነገር ዋን ዳይ ኢት ቢካም አውቶማቲካሊ ዩር ቢሄቨር ማለት ነው። ያንተ ቢሄቨር ነው የሚሆነው። ይሄ ጥርጥር የለውም። ሶ ኔጌቲቭ ነገር እየሰማ ካደግ ህይወት ውስጥ አፕላይ የሚያደርገው ነገር ኔጌቲቭ ነው ባይዞ። ይሄ ነገር ደግሞ መቀየር አለበት።